ሚላኖ ድንግል ማርያም ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ስጥ። እሺ ታውቃለህ። እሺ እጠብቅሃለሁ። እሺ ዳንኤል አንተንም እጠብቅሃለሁ። ማቴዎስ 13:55ን ሁላችሁም አውጥታችሁ አንብቡ። እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እያለ በማቴዎስ 13 ላይ ከቁጥር 55 ጀምሮ ወንድሞቹ እነማን እንደሆኑ ይናገራሉ ማለት ነው። ይሄ እርግጠኛ ነው ዳኒ? ይኸው ቃሉን እኮ ነው እየነገርኩ ያለሁት፣ ከራሴ አይደለም። ያንተም መጽሐፍ ውስጥ አለ። እሺ ለማንኛውም እንደዛ አይነት ነገርን አይናገርም መጽሐፍ ቅዱሱ። እርግጥ ነው አንተ ያነበብከው ክፍል አለ። ኦኬ ምናልባት መጽሐፍ ቅዱሱን የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እስከ 55 ያለውን አንብብልን ዳኒ። ገጸ ንባቡን ከያዝከው አንብብልን ሁሉም እንዲሰማ። ከ54 እስከ 55 እሺ 54 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ቴንክ ዩ በጣም ጥሩ ሐሳብ። ኦኬ ይህንን ቃል የተናገሩት ሰዎች በመጀመሪያ በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች ናቸው? እኮ ያላመኑ ናቸው፣ አይሁዶች ናቸው እንደዚህ የሚሉት። ታዲያ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንዴት እንደ መጽሐፍ ቅዱስ ማስረጃ ተደርጎ ይወሰዳል? ገጸ ንባቡ ሁላችሁም ተመልከቱ። ምን አልከኝ ሚላን? ፈለገ አይሁዶች ናቸው ማለት እነ ማርያም ጋርና ከነ ዮሴፍ ጋር አብረው የሚኖሩ እኮ ናቸው አይደል? ስለ ኑሯቸው አልጠየቅኩም። እኔ ኑሩም አይኑሩም እኔም አንተም መረጃ የለንም። አብረው ይኑሩ አይኑሩ አብረው እኮ የሚኖሩ ማህበረሰብ ነው። ፈለገ ሶሪ አንዴ ልጨርስና አንተ እኔ ዘምታለሁ። ጨርስ። እሺ አብረው የሚኖሩ ናቸው። አንድ ማህበረሰብ ውስጥ የሚኖሩ ናቸው እነዚህ ሰዎች። ስለዚህ ከነሱ ጋር የሚኖሩ ሰዎች ናቸው። ወደ ገዛ ወገኖቹ ነው የሚለው አይደለ? ወደ ገዛ ሀገሩ ይላል መጥቶ እስኪገረሙ ድረስ ይላል። ወደ ገዛ ሀገሩ ማለት እነሱ ወደ ተወለደበት ወይም እነ ማርያምና ዮሴፍ ወዳሉበት መጣ። ከዛ ተገረሙ ይላል። ከዛ እነ ማርያምና እነ ዮሴፍን ሲያድጉ ከልጅነታቸውም ጀምሮ አብረውም ሲኖሩ ያውቋቸው ነበር። ስለዚህ ስለሚያውቋቸው ምን አሉ? እንዴ እነዚህ እኮ ኢየሱስ ክርስቶስንም ራሱ ያውቁታል ማለት እኮ ነው። ስለሚያውቁት ነው እነዚህ ወንድሙ ያዕቆብ አይደለ ወይ እያሉ እህቶቹንም እየተናገሩ። ስለዚህ ክርስቶስን ያውቁታል። ግን መጥቶ እኔ ክርስቶስ ነኝ ስላለ ራሱን ወደ አምላክነት ስለገለጠባቸው ነው ሊቀበሉት ያልፈለጉት እንጂ ስላላመኑት የኢየሱስ ክርስቶስን ወንድሞችና እህቶችን አያውቁም ለማለት አይደለም ይሄ ቦታ። እሺ መልካም ሚላኑ፣ የተናገርካቸው ንግግሮች በአጠቃላይ 100% ስህተቶች ናቸው። መጽሐፍ ቅዱስ እንደዛ አይልም። እሺ አሁን ሁላችሁም ጥርት ባለ መልኩ ነገሩ ምንድነው የሚናገረው ገልጠን እንመልከት። ተመስገን ካሜራውን ክፈተውና የመጽሐፍ ቅዱሱን ክፍል እናንበው። እሺ አሁን ሁለት ወንድሞች ዳንኤል እና ሚላኖ ይሄን ሐሳብ ያነሱት ድንግል ማርያም ሌሎች ልጆች አሏት የሚለውን ሐሳብ አንግቦ ለመናገር ነው። እሺ ቁጥር 54 ላይ ምን ይላል? ኦኬ ሁላችሁም ተመልከቱ በደንብ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ከዛ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያሲን ሁሉ ከወዴት አገኘው ብለው ምን አሉበት ይላል። ሁላችሁም ቀረብ አድርገላችሁ ተሙያት። ኦኬ እንደዚህ ብለው ኦኬ ምን አሉበት ይላል። ተሰናከሉበትም። በአራት ነጥብ ሐዋርያው እነሱ የተናገሩትን ነገር ካስቀመጠ በኋላ እንዲህ ብለው በክርስቶስ ላይ ምን አሉበት? ተሰናከሉበት ይላል። ከዛ ስንቀጥል የተናገሩት ንግግር የንቀት ንግግር ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 57 ላይ እንደዚህ አላቸው፣ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም። ኦኬ ሶ ባለማመናቸው ምክንያት በዚያ ምንም ታምር ሲያደርግ ምንም ታምር አላደረገም ይላል። ኦኬ
እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይ? የመጀመሪያው ትልቁ ነገር በክርስቶስ የሚያምኑ ሰዎች አይደሉም። እሺ ፕሮቴስታንት ወንድሞቻችን የመጽሐፍ ቅዱስ ማስረጃን ስትሰጡ ነገሮችን በመላትና በስፋት መረዳት ይጠበቅባቸዋል። የመጀመሪያው ትልቁ ነገር እነዚህ ሰዎች ይህንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች አይደሉም። ኦኬ ፕላስ የተናገሯቸው ንግግሮች በአጠቃላይ የንቀት ነበሩ። ለምሳሌ ቁጥር 55 ላይ የተናገሯቸው ሐሳቦች በአጠቃላይ ውሸቶች ናቸው። ሁሉም ሐሳቦች የጸራቢው ልጅ አይደለምን ያሉት፣ እናቱስ ማርያም ትባል ውሸት ነው። ወንድሞቹስ ያሉት ሁሉም የንቀት ነበር። ከምን አንጻር ነው የንቀት ነው ያልኳችሁ የኔ ተወዳጆች? የክርስቶስ እናት ድንግል ማርያም ናት። አዎ ናት። ግን እኛ በክርስቶስ የምናምነው ኦኬ የክርስቶስ እናት ድንግል ማርያም ናት ብለን ስናምንና በክርስቶስ የማያምኑ ሰዎች ኢየሱስ የተወለደው ከማርያም ነው ሲሉ ሰማይና ምድር ልዩነት አለው። እነሱ ከንቀት አንጻር ተራሩቅ በሲ ነው ቃል ልክ እንደኛው ሰው ነው ለማለት ምን እናቃ የለን የማርያም ልጅ አይደለም ብለው ነው የንቀት ቃል የተናገሩት እንጂ እርሱ በድንግልና ተጸንሶ በድንግልና እንደተወለደ አምነው አይደለም ነው ባጭሩ። እኛ በክርስቶስ ምናምን የድንግል ማርያም ልጅ ነው ስንለው ኦኬ ያለ ዘራ ብሲ ከግብረ መንፈስ ቅዱስ ከድንግል ማርያም ተወልዷል ብለን አምነን። በክርስቶስ ያላመኑ ክፉ አይሁዶች ግን ትልቁ ችግራቸው ያ ነው። ክርስቶስ ኢየሱስ ወልደ እግዚአብሔር ሕያው ማለቱን አይፈልጉትም። እንደ ጴጥሮስ ያለው ክርስቶስ ኢየሱስ የእግዚአብሔር የሕያው ልጅ ነው መባሉን አይፈልጉትም። ስለዚህ እነዚህ በክርስቶስ የማያምኑ ሰዎች የጸራቢው ልጅ የዮሴፍ ልጅ አይደለም አሉ። ይሄ የክርስቶስ ኢየሱስ አባት ማን ነው? ዮሴፍ ነው? አይደለም። የክርስቶስ ኢየሱስ አባት አልፋና ኦሜጋ ኦኬ እግዚአብሔር አብ ነው። አለቀ። በአካል ሶስት በመለኮት አንድ የሆነው አብ ወልድ መንፈስ ቅዱስ አብ የባህሪ አባቱ ነው ለወልድ፣ ወልድ የባህሪ ልጅ ነው ለአብ። የጌታችን የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር አብ። የእግዚአብሔር ልጅ መባሉን ግን ስለማይፈልጉ የጸራቢው የዮሴፍ ልጅ አይደለ ወይ የንቀት ቃል። ከዛ በኋላ ደግሞ ምን እናቱስ ማርያም አይደለች እንዴ ብለው ተናገሩ። በስጋ ፈቃድ የተገኘ ልጅ ነው ለማለት ማለት ነው። ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም? ደግሞ እህቶችም ጨመሩለት ቁጥር የሌላቸው ብዙ ማለት ነው። እህቶቹስ ሁሉ ደግሞ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይህን ሁሉ ጥበብ ከወዴት አገኘው ብለው ደግሞ ከእንደገና ጠየቁ። እንዲህ ብለው ተሰናክሉ። ቅድም የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ አንስተናል። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስናነሳ እዛ ክፍል ላይ ምን ይላል? እነዚሁ በክርስቶስ ኢየሱስ ያላመኑ ሰዎች ጌታችን ኢየሱስም ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ሁላችሁም በደንብ አድርጋችሁ ተረዱ ፕሊዝ። እሺ እንደዚህ ብሎ ተናገሩ እና በክርስቶስ የማያምኑ ሰዎች እንዲህ ስላሉ አንድ ሰው መጥቶ ለምሳሌ እናንተ ክርስቲያኖች የምታመልኩት አምላክ ክርስቶስ ኢየሱስ ብዔልዜቡል አለበት ደግሞም በአጋንንት አለቃ ነበር አጋንንትን ሲያስወጣ የነበረው ቢል እና የመጽሐፍ ቅዱስ ማስረጃ ብትጠይቁት ይሄን የመጽሐፍ ቅዱስ ጥቅስ ቢሰጥ ከዚህ ሰው በላይ ሞኝ ያለው የዚህ ምድር ላይ ተወዳጆች፣ ከዚህ ሰው በላይ ሞኝ የለም እዚህ ምድር ላይ። ለምንድን ነው እንደዚህ ያልነው? ምክንያቱም እነዛ በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች ተጽፎ ተቀመጡ እንጂ የሃይማኖት መመስረቻ ናቸው ማለት አይደለም። አለቅ ብዔልዜቡል አለበት ብለው ክርስቶስን ተናገሩት ተብሎ ተቀመጠ እንጂ ክርስቶስ ብዔልዜቡል አለበት ማለት አይደለም። በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ተብሎ እዛ ላይ ታሪኩ ተጻፈ እንጂ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ማለት አይደለም። በተመሳሳይ እዚህም ክፍል ላይ ይህን ሀሳብ የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች እነዚህ በክርስቶስ የማያምኑ ሰዎች የንቀት ቃልን በክርስቶስ ላይ ተናገሩ። የንቀት ቃልን ክርስቶስ ለዛ ነው በነገራችን ላይ ነብይ በገዛ ሀገሩ አይከበርም ያላቸው ለዛ ነው። ለምን ሪስፔክት ሰጥቶ አይደለም እንዲህ አይነት ነገርን የተናገሩት፣ በጣም ከንቀት ስለነበር ማለት ነው። እና እነዚህ ሰዎች ይህ የጸራቢው ልጅ የዮሴፍ ልጅ አይደለም ምን አሉ? ኦኬ የዮሴፍ ልጅ ነው ወይ ክርስቶስ? አይደለም የዮሴፍ ልጅ አይደለም፣ የእግዚአብሔር አብ ልጅ ነው። እናቱስ ማርያም ትባል የለም ምን አሉ? ተወዳጆች እኛ በክርስቶስ ኢየሱስ ምናምን ክርስቲያኖችና ክፉ አይሁዶች ኦኬ ክርስቶስን የማርያም ልጅ ስንለው እንለያያለን። ወርዱ እኮ ተመሳሳይ ነው። በማመን ደረጃ ግን እምነታችን ይለያያል። እኛ የድንግል ማርያም ልጅ ነው ስንል ኦኬ ከድንግል ማርያም ያለ ዘራ ብሲ ከሩካቤ ውጪ ማለት ነው። ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። ክርስቶስ የተወለደ ነው ከምድራዊ አሰራር ስርዓት ውጪ። ክፉ አይሁዶች ደግሞ የማርያም ልጅ ነው ሲሉ በጀስ እንደማንኛውም ሰው ልክ ማርያም የምትባለው የክርስቶስ ኢየሱስ ቅድስት የሆነችው እናት በስጋዬ ፈቃድ ከዮሴፍ ጋር ሆና ያስገኘችው ሰው ነው፣ ተራ ሰው ነው እንጂ ምንም ሌላ አካል አይደለም
ብለው ነው የማርያም ልጅ አይደለው የሚሉት። ስለዚህ ልዩነት አለን። በወርድ ደረጃ እኛም በክርስቶስ የምናምን የማርያም ልጅ ብለን እንጠራዋለን፣ እነሱም የማርያም ልጅ ነው ብለው ይጠሩታል። ግን በእምነታችን ዙሪያ ግን ልዩነት አለን። የንቀት ቃል ነው የተናገሩት። ምን የማርያም ልጅ አይደል እንዴ ምናምን ያወኩሽ ናኩሽ አይነት ንግግር ማለት ነው። ከዛስ ወንድሞቹስ ያዕቆብ፣ ዩሳ፣ ይሁዳ ስሙን አይደሉም አሉ ራሳቸው። ከዛ እህቶቹም ደግሞ ጨመሩለት። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። እንዲህም በማለታቸው ደግሞ ምን አሉበት ይላል ሚላኖ ተሰናክሉበት። እና ሐዋርያው እዚህ ጋር ሲጽፍ እነዚህ ሰዎች እንዲህ በማለታቸው ተሰናክለው ነበር እያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ዳግም እናንተ በዚህ ዘመን በዚህ ቃል ልትሰናክሉ አይገባም ነው። ምክንያቱም ሐዋርያው ራሱ ሲጽፍልን እንዲህ በማለታቸው ምን አሉበት ይላል ተሰናከሉበት። ድንግል ማርያም ልጆች አሏት ብለህ ለመናገር ያመጣው የመጽሐፍ ቅዱስ ማስረጃ አንተም ዳኒም የመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር። ኢንሴንስ እናንተም የተሰናከላችሁ ነው። ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ፣ አጭርና ግልጽ። ከዛ ክርስቶስ ምን አለ? እይትከበር ነቢይ በሀገረ፣ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ለምን? ስላላከበሩት። መልካም ማርያም አልወለደችም። ይሄኛውን እኮ ኖርማሊ የቀን ስለሆነ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው የተጠሩ አሉ ወይ? አዎ የተጠሩ አሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠህ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸሙ ሐዋርያት በአጠቃላይ ወንድሞቹ ተብለው ተጠርተዋል። ይሄ ለኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላል ተወዳጅ ወንድማችን።